ሐሳቤ ሌላ ነገር አይደለም። ሐሳቤ ለሰላም የከፈልኩት ዋጋ እና ሰዎች ስለ ሌኒን ጉዞ እንዲያውቁ ብቻ ነው የምፈልገው። ስቲል ናው እስካሁን ድረስ ሶሻል ሚዲያ ላይ ድምጽ ያላገኘው የሰላም ተጓዥ ነኝ። የዲላው ልጅ አዲስ አበባ ከመግባቱ በፊት ከሁለት ወር በፊት እኔ ተጉዤ አዲስ አበባ ገብቼ የሰላም የኢትዮጵያ ባንዲራና ነጭ የሰላም ባንዲራ ይዤ ሰዎችን ኦልሞስት ወደ 500 ሰው የሰላም ባንዲራዬ ላይ ሳስፈርም ቆይቻለሁ። እና ለሶዶ ለማ ደውዬ ይህንን ነገር ካሳወኩኝ በኋላ ይቅርታ ጠይቆኛል። ቼክ አድርጎ ማለት ነው። ዩቲዩቤን ቼክ አድርጎ ሁሉ ነገሬን ቼክ አድርጎ ይቅርታ ጠይቆኛል። ይኸው እንደምትመለከቱት ቮይሱን በስልክ ያደረግነውን ቆይታ መስማት ትችላላችሁ። ለሱ ምንም አድርግልኝ ያልኩ ነገር የለም። ወደፊት ላገደ እችላለሁ። የትናንቱን አላውቅም ነበር። ይቅርታ ብያለሁ በሪፕላይ በምላሽ። ሶዶ ለማ ከሱ ጋር ባደረኩት ቃለ ምልልስ በአንድ ምላስ ሁለት ነገር ሲናገር ነበር። አንድ በኩል ዘግበልሃለሁ ይቅርታ አለኝ። እሺ ይሄ ደግሞ በቃ እሺ ጥሩ ነው። እሺ ሳያውቅ ቀርቶ ምናምን ይሆናል የኔን ልፋት ዝም ብሎ መና እንዲሆን መቼስ እኔም አልፈልግም። ምክንያቱም ለታሪክ ለልጆቼ እንዲቀመጥ ፈልጋለሁ። ነገር ግን ምን ተረዳው? የቅርብ ጓደኛው ነው ልጁ ያስጠራው ልጅ የዲላው ልጅ የሶዶ የቅርብ ጓደኛው ነው። ከራሱ አንደበት ነው የሰማሁት። እንዲሰራል ትብብር ከፈለክ በአካል አግኝተኸኝ ተዋውቀኸኝ ምናምን ነገር ነው። እኔ ልጁን እኮ ስለማውቀው ነው የጻፍኩለት። ዲላን የተመረቁት እኔ ዲላ አምባሳደር ነኝ። ልጁ በአካል አውቀዋለሁ። ሲነሳ ጀምሬ ፕሮሞት ያደረኩት ስለዚህ ነው። ይህንን ጽሁፍ ፖስት ካረኩኝ በኋላ አቶ ሶዶ ለማ ደውሎልኝ ሊያሳስረኝ እንደሚችል ተናገረ። ጽሁፉ የሚለውን እንመልከት። ይኸው ጽሁፉ ምንም ስለ ሶዶ መጥፎ ነገር አልተናገርኩም። ሶዶ ለማ ብላክ እንዳደረገኝ፣ ፋና ቲቪ መቅረብ እንደምፈልግ፣ የኢትዮጵያ ሕዝብ ደግሞ የኔን የሰላም ጉዞ ማወቅ እንዳለበት ሶዶ ለማ ልጁ ጓደኛው ስለሆነ እኔ 2 ወር ለፍቼ የሰላም ተጓዥ ነኝ እያልኩኝ 2 ወር ሙሉ ሳስፈርም ከርሜ ልጁ መጥቶ በ2 ቀን ባንዴ ሶዶ ለማ ፌመስ ስለሆነ ብዙ ሰው ስለሚያውቀው እውቅና ስላለው ሶዶ ለማ ልጁን አወጣው ማለት ነው። እና ይህንን ለምን ፖስት አደረግ ላሳሰረ እችላለሁ ብሎ ዝቶብኛል። ምንም እንደማታመጣ ስለማውቅ ምንም እንደማላመጣ አየው እኮ ችግር የለውም። እኔ እኮ ሐሳቡንም ትቻለው። ሀገሬ ሰላም ትሁን ችግር የለውም። ሶዶ በደንብ ነው የምነግርህ። እውነት